እና እንዴት ነው ዩቲዩብ እንዴት ይዞሻል? አዲስ ነሽ ለዩቲዩብ ወላ القديمة؟ ما أدري لو جديد القديم ما أعرف. سلكينه خير إن شاء الله أبشروا. ቤተሰብ የሚሆን የለም? ቤተሰብ መሆን አትፈልጉም ነው? እንደው መደማመር የሚባል ነገር አስጠልቷችኋል? አስጠልቷችሁ ነው መደማመር? ተው ምን አውቄ። አንዳንድ ሰው መደማመር የሚባል ነገር ያስጠላዋል። ዩቲዩበር መሆን ደግሞ ይፈልጋል እና ለዛ ነው አህለን ወሰህለን ብያለሁ። የመጣችሁ ያላችሁ ማለት ነው። ኦኬ 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 ኦኬ። ትንሽ ቆየት ብያለሁ። ማሻአላህ ሄደሻል። እንግዲህ ብዙ ሄደሻል ማለት ነው። ትንሽ ከቆየሽ ምናልባሽ ሄደሻል ብዙ ማለት ነው። ዩቲዩብ እኮ ዝም ብለሽ ቀጥታ ከሰራሽ በየጊዜው ዩቲዩብ ያቅሻል ምናምን። እኔ ጀምሬ ሞኔታይዜሽን ሆኜ ማስታወቂያውን አነሳብኝ የሆነ ጊዜ። ከዛ አስጠላኝ፣ ጠፋሁ። መልሼ ሞኔታይዜሽኑን አስመልሼ ደግሞ አጋጣሚ እረፍት ነበረኩኝ፣ ኢትዮጵያ ሄድኩኝ። ከዛ ስመለስም እንደዚሁ ሲደበረኝ መግባት። በፊት የነበረው ጓደኛ በጣም ብዙ ነበር። ገና መሆን ያልሆንኩም። ኢንሻአላህ ትሆኛለሽ። መሆን ሰዓት ነው ትንሽ አሁን ላይ የሚያስቸግረው። ሰዓት ከባድ ነው አሁን ላይ ትንሽ ይከብዳል። እንደ ድሮ አይደለም መሰለኝ ሰዓት። እና ለዛ ነው መሰለኝ አልቀበል አለኝ እንጂ ምኑ ነው የማይቀበልሽ? ሁለተኛ ፒን ለመቀበል ፈልገሽ ነው? ምን ሆኖ ነው? ችግር አለው? ቪዲዮዎች ላይ ችግር አለው? የሰው ቪዲዮ ምናምን ከጫንሽ ትንሽ ያስቸግራል። ዩቲዩብ ነው እኮ ገባኝ። ግን ሰዓትሽ ላይ አልቀበል ያለሽ የሆነ የሰው ቪዲዮ እንዳለሽ፣ የሰው ሾርትም ሊሆን ይችላል፣ ሾርት ቪዲዮም ሊሆን ይችላል፣ የሆነ ድምጽም ሊሆን ይችላል። ያ ነገር ካለብሽ አዎ አይቀበልም። ሰዓትሽን እንዳይቀንስብሽ ሰዓት ላይ ምናምን ገቢ። የሰው ቪዲዮ ካለሽ ግን ግዴታ ማጥፋት አለብሽ ወይ ደግሞ ድምጹን ማስተካከል። ግድ ነው። ድምጹን ካላስተካከልሽ ምናምን አይቀበልም እና አይናገርም እንዴ? ማን ነው የሚናገረው? ራሱ ዩቲዩብ ነው። እሱማ እንዴት ይናገራል? ቪዲዮ የሰው ካለሽ አጥፊ ምናምን፣ ድምጹን ደግሞ ማጥፋት ትችያለሽ። ምክንያት አይናገርም። እኔ ይሄን ማስታወቂያ ያነሳብኝ ምንም ምክንያት ሳይነግረኝ ነው፣ ሀቂቃ ማለት ነው። አይናገርም አንዳንዴ። አህለን ብለናል። አህላ ወሰህላ